ናችሁ ዩቲዩብ ልክ እንዳሁን ነበር ዩቲዩብ ይጀምራለሁ ምናምን ይሄ በቃ በደንብ ሞቲቬት ሆኜ ምናምን የጀመርኩትና የዛኔ ቪዲዮ አለ እዛ ላይ ገብታችሁ ማየት ይችላል። አንድ 3-4 ቪዲዮ ምናምን ከሰራ በኋላ አመመኝ። ከዛ ሲያመኝ ተውኩት። ከዛ ጀምራለሁ ዛሬ ነገ ምናምን 1-2-3 ቪዲዮ እንትን ቀርጬ ነበር ግን ፖስት አላደረኩትም። እስቲ ያን ያህል ኳሊቲ አልነበረውም እና ኤኒዌይስ አይ ሆፕ በዚህ ይር ኮንሲስተንት ሆነን እንቀጥላለን ብዬ አስባለሁ። ማለት አይ ዶንት ቲንክ አማራጭ ያለንም አይመስለኝም እና በዚህ ዓመት ካቀድኳቸው እቅዶች ዩቲዩብ ትንሽ መሄድ ነውና እንደ ሌላ ዩቲዩብ ቻናል ነው አሰልች ነው እና ላርጎ ቤት ተስፋ አደርጋለሁ። ለስራ ነው የምጠቀመው ማለት ያሉንም ፕሮዳክቶች ለመግለጽ ምናምን ከዛ ደግሞ አንዳንዴ ደግሞ አጭርም ቢሆን ትንሽ የስራ ልምድ አለኝ ብዬ ስለማስብ እሱን ላካፍላችሁ ምናምን ነው የከፈትኩትና ጀስት ስለሱ ምክር ምናምን ትንሽ ልሰጥ እችላለሁ። ሌላም የሆነ ፈን ነገሮችም ላደርግ እችላለሁ። አይታወቅም ደስ እንዳለኝ ነው ማድረግ ይሄዳል። መጀመሪያ እንደሆነ ጀስት እዚህ ጋር የጻፍኩት ትናንሽ ነገሮች አሉ። እስኪ ስለነሱ ትንሽ እናውራና ምን አገባን እያላችሁ ነው አይደል? ቆይ ትንሽ ቆይቶ ነው የሚያገባችሁ። እሺ ጆን ባላለው ሶፍትዌር ኢንጂነር ነኝ። ጀስት ንግድ ላይም ነበርኩበት። ሶፍትዌር ካምፓኒም አለኝ። ሌላ ስራም ለመስራት እቅድ ይዣለሁ። ያ አይ ቲንክ 2018 ደግሞ ሞር የተሻለ ዓመት የሚሆን ይመስለኛል። ቢካዝ ይህም ዛሬ ስንት ነው? መስከረም 4 ነው። ከዚህ በፊት የነበሩት 3 ቀናቶች አሪፍ ነበሩ። ከሌላኛው ዓመት አይ ቲንክ ዓመቱ ሙሉ አሪፍ የሚሆን ይመስለኛል። ለእኔ ይሄኛው በቂ ነው መሰለኝ። ሌላው ቀስ ብዬ አንዴ ሼፍም ነኝ፣ ምግብ ሰራለሁ። ቪዲዮ መቀረጽ ምናምን የሚለው በጣም ያስፈራኝ ስለነበረ ከዛ ግን አንዴ ከጀመርኩት በኋላ ግን የሆነ አለ አይደለ? አንዴ ከጀመርኩ በኋላ የሆነ እንትን የሚያደርግ ነገር አለ አይደል? ድሮም ፈራው የነበረው ሰዎች ምን ይሉኛል በሚል ነው። ሰዎች ኑሯቸው ነው የሚኖሩት። ወይ ስለዚህ በደንብ አንድ ቪዲዮ ቻናል አንድ ዩቲዩብ ነው የምሰራው። ስለዚህ እና አይ ሆፕ 2018 አይ ቲንክ አሪፍ ዓመት ይሆናል ብዬ እጠብቃለሁ። ቭሎግም ሊኖረው ይችላል አክቹሊ። እስኪ ቆይ እንደውም የዛሬው ነው ኦኬ አይ ቲንክ አሁን ሚስቷል እና የዛሬ ቭሎግ እንኳን ምን አስገባለሁ ሚስቷል። አሁን የሪአክሽን ነገር ልትሰራላችሁ እና ምን ልጨምርላችሁ? በቃ ኢንትሮዳክሽን ነው አሲት ሰብስክራይብ አድርጉ። ምድረው የኢንስታግራም የምንን ቻናሎችን እንትን ጋር እንደቃው አና 5 ደቂቃ ኮሮ በቂ ነው። 6 ደቂቃ ተቆራርጣ 5 እና ምን ልጨምርላችሁ? በቃ ኢንትሮዳክሽን ነው አሲት ሰብስክራይብ አድርጉ። ይሄን አደርገዋለሁ ትላላችሁና ጧት ምናምን ስታደርጉ ከዛ ጋር ሰዓቱ ሲደርስ ይሆናል ደስ አይላችሁ ነገ ላድርገው ምናምን ስትሉ አይ ማድረግ አለባችሁ ምናምን ብላችሁ ደስ ስታደርጉ ደስ እንደሚላችሁ። አሁን ዩቲዩብ ልቀርጽ ምናምን የሆነ ቦታ ሄጄ ነበር ምናምንና ከዛ ነገ ላድርገው ወይ ምናምን ያስቤ ነበር። ግን አሁን እንደጨረስኩ ሲሰማኝ እንዴት ደስ እንዳለኝ አታውቁምና እናንተም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ያ ታሲት ቴንክ ዩ። ቢሮም የሆነ ቀን እንትን አደርጋችኋለሁ አስጎበኛችኋለሁ። እና ደግሞ ጀስት ስራ መስራት ቀላል እንደሆነ ካምፓኒ መክፈት ቀላል እንደሆነ ማርኬቲንግ ብቻ መጨነቅ እንዳለብን አሁን ስንት ሰዓት ነው? 2 ተኩል ነው ምናምን ሆኖ እየወጣው ስለሆነ ኤኒዌይስ እነሱን እንዴት አድርጋችሁ ሰራተኛ መቅጠር እንዳለባችሁ ከሰራተኞቹ ምን ማየት እንዳለባችሁ ምናምን ኤቭሪ ሊትል እንትን አሳያችኋለሁ። ቢሮም አይ ቲንክ ያን ያህል ዝርክርክ አላለም። የሚስተካከል ነገር የለውም። ነገ ሰኞ ነው። ዛሬ ነው ባይዘው ነገ ሰኞ ነው እንዴ? የጅም ቭሎግ ነው የሚኖራችሁ ይችላል። ጅም እንዴት እንደምሰራ ምናምን አይ ቲንክ 4-5 ዓመት አድርጌያለሁ ከጀመርኩ። ያን ያህል ማለት ኮንሲስተንት ነበር፣ ግን ስለ ጅም ብዙ እውቀት አልነበረኝም። ግን እያሻሻልኩ እሄዳለሁ። ብቻ ላይፋችን አብረን እናያለን። እኛዋ ደግሞ ለቪዲዮ ብለን ነው እንጂ